ይሄ ከኋላ የምትመለከቱት የማንቸስተር ዩኒቨርሲቲ ነው። እዚህ ዩኒቨርሲቲ ውስጥ እንግዲህ የቢዝነስ እና ፋይናንስ ተማሪዎችን ነው የሚያስተምሩት። እዚህ ጋር እንደምታዩት ደግሞ የትሬዲንግ አካዳሚ አላቸው። እንዲሁም ደግሞ የትሬዲንግ አካዳሚ ሲባል በአካል ብቻ ሳይሆን በኦንላይንም የሚያስተምሩ ነው ማለት ነው። በዋናነት እዚህ ዩኒቨርሲቲ ውስጥ እንግዲህ የሚያስተምሯቸው ለባንኮች፣ ለሄጅ ፈንዶች፣ ለኢንስቲትዩሽኖች የተለያዩ ትሬደሮችን ያስተምራሉ ማለት ነው። ወደ ውስጥ እንገባና እንግዲህ እንዴት ነው እነዚህ ኢንስቲትዩሽኖች እንዴት ነው ትሬድ የሚያደርጉት ወይም ደግሞ የትሬድ አጠቃቀማቸውን በአጠቃላይ የምንመለከት ይሆናል። ኦኬ አሁን ውስጥ ገብተናል። እንግዲህ እንደምታዩት ከዚህ በኋላ ያለው ነገር ምናልባት ካሜራ አብርቼ መቅረጽ ላልችል እችላለሁ። ምክንያቱም ከዚህ በኋላ ያለው ነገር መቅረጽ ላይቻል ይችላል። ያው ፐርሰናል ዲቴል ነገሮች ስለሆነ ግን ገብቼ የማይሆን ነገሮች በሙሉ ግን የምነግራችሁ ይሆናል። አሁን እንግዲህ ገብቼ ወጥቻለሁኝ። ውስጥ ላይ የሚያደርጓቸው ነገሮች በሙሉ ለማየት ሞክሬያለሁ። ስፔሻሊ ደግሞ ኖርማል ሪቴል ትሬደሮችን እንደዚህ አይነት ኢንስቲትዩሽኖች ጋር ትሬድ የሚያደርጉ ትሬደሮች ጋር በጣም የሚለየን ነገር ምንድነው የሚለውን ነገር በደንብ ለማየት ሞክሬያለሁ። ብዙ ነገሮችን ነው እንግዲህ እዛ ውስጥ ያለው ቲዮሬቲካሊ የምናውቀው፣ በትምህርት የምናውቀው፣ አንዳንዶቻችን በአካል የምናውቀውም ነገር በደንብ ለመጨበጥ ሞክሬያለሁ ማለት ነው። እዛ ጋር ያየኋቸውን ነገሮች እንግዲህ በሙሉ ዓርብ ዕለት ማታ ዩቲዩብ ላይ ገብቼ ላይቭ ላሳያችሁ ፈልጋለሁኝ። ስለዚህ ዓርብ ዕለት ማታ 2 ሰዓት ላይ ሙሉ በሙሉ በነፃ የዩቲዩበርስ ዋናው ዩቲዩብ ቻናል ላይ በኢትዮጵያ 2 ሰዓት ላይቭ ገብቼ ማስተምር ይሆናል። እዚህ ጋር እንግዲህ በዋናነት በእኛና በፕሮፊት መካከል ያለውን ትልቅ ችግር ጋፕ በዋናነት እነዚህ ኢንስቲትዩሽኖች የሚጠቀሟቸውን ነገሮች ለማሳየት ሞክራለሁኝ። አንድ ጊዜ ነው የምናደርገው፣ ደጋግመን የምናደርገው ነገር አይሆንም። እንግዲህ ብችልና አዲስ ነገር ቢኖረው ደጋግሜ ለማድረግ ሞክራለሁ። ግን በዋናነት ዓርብ ዕለት የምናደርገውን ዋን ታይም ብቻ የምናደርገው ነው የሚሆነው። ስለዚህ እንዳያመልጣችሁላችሁም ሙሉ በሙሉ ነፃ ነው የሚሆነው። ዓርብ ዕለት ማታ 2 ሰዓት የዩቲዩበርስ ዩቲዩብ ቻናል ላይ እንገናኝ።